ያ ጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። እንዴት አደራችሁ? እህቴያቺ ድመት ማለት ነው እንዴት እንዳስደነገጠችኝ ቅድም ስመጣ ምንድናት ብዬ ልጆቼን ልሸኝ ማለት ነው። አሁን ውጭ ላይ ቁጭ ብዬ ነው። ሱብሃነት ውጭ አሁንማ ነጋ። እስካሁን ጭልም ያለ ነበረ። እኔ እንደዚህ ጭልም ባለ ሁኔታ ልጆች የምትሸኙ ካላችሁ ማለት ነው በዚህ በብርድ ጥናቱን ይስጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? ስራ እንዴት ነው? ልመና እንዴት አድርጎ ይዟችኋል? እና ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ከምር እንደው እንደዚህ ሌሊት እየተነሳን ቀን እረፍት የለን በቃ የሁሉንም የስንት የስድስት የሰባት ቤተሰብ ሙራድ እያሟላን እያለ እኛን የመዲያም ቅመሞችን ለምንድን ነው የማታበረታቱን? እና በፈጠራችሁ አበረታቱን በምትወዱት እንዲያውን ስፍስፍ ብላችሁ በምትወዱት ማለት ነው። እኔ መሽም በምትወዱት ብያለሁ። በቃ አበረታቱን፣ ከምር እንደው አበረታቱን። እኔ እንዴት ስልችት እንዲያለኝ ከምር ሰልችቶኛል። ያልሰለቸው የለም በእርግጥ ግን ደግሞ ያኔ የተለየ መሰለኝ። ለዛ ነው እሺ ቤተሰብ እና አስበሳችን እንደግ ቅመሞች ያኔ ብዙ መልካም እህቶች አላችሁ። ብዙ የሰው መደሰት የሚያስደስታችሁ፣ ሰው ሲያገኝ ደስ የሚላችሁ፣ ሰው ሲለወጥ ደስ የሚላችሁ ብዙ አላችሁና እናንተ ሰብስክራይብ አድርጉ። ቪዲዮ በደንብ አጫውቱ። ቪዲዮ በደንብ ተመልከቱ እና አየር ባየር እኔ ችግር የለውም። እኔ ሰብስክራይብ አድርጊያችሁ ኮምታለሁ፣ ግን ወዲያው አየር ባየር ካልባችሁ ከሆነ ወዲያው አየር ባየር አትመልሱ። ያኔ ምን ችግር አለው? ቶሎ ባይተመልሱ እና እንደዛ ነው እላችኋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ አትርሱኝ ነው የምላችሁ። ሌላ ምንም የምላችሁ ነገር የለኝም ማለት ነው። እሺ ውዶቼ እና ደራ በምትወዱት ይሁንባችሁ፣ በምትወዱት። ይሄ ደግሞ ውሃ የሚያጠጣው ልጅ ነው መጣ ወደዚህ። በምትወዱት ይሁንባችሁ ማለት ነው ውዶቼ ማሮቼ። ከሰው ቤት ፈጣሪ ከሰው ቤት የልባችንን አሟልቶልን ከሰው ቤት ያውጣን። ወላሂ እንደው አላርም ሳይጮህ የምንነሳበትን ሰዓት ቅርብ ያርግልን ያ ረብ። እና ውዶቼ አይዟችሁ፣ ተበራቱ፣ ጠንክሩ። አላህ ከእናንተ ጋር ይሁን። ሰብስክራይብ የምታደርጉኝም በጣም ነው የማመሰግነው። ከልብ ነው የማመሰግነው ወላሂ። እኔ ሊብ ስለማስገባኝ ማለት ነው የምዞረው እያንዳንድሽ በየቤትሽ የምዞረው እኮ ማለት ነው ቪዲዮን እየገባሽ እንዲታይ ነው። እሺ እንጂ ዝም ብዬ የመዞር ሱስ ኑሮብኝ መሰላችሁ እናንተ አመዲያሞች። እና ቪዲዮን እየገባችሁ የሚደረገውን ሁሉ አድርጉ ማለት ነው። ተለቅ ያለች ደግሞ እንትን ያለቻችሁ ማለት ነው፣ ፎሎ ያላችሁ ማለት ነው፣ ሰብስክራይብ አድርጉልኝ። ባስ በዚህ እየሄደ ነው። እኔ ተቀምጬ ስንቱ ባሳለፈ በዚህ እና ውዶቼ ይሄን ይመስላል የኛ ኑሮ፣ የመዲያም ቅመሞች ኑሮ ማለት ነው። ኢትዮጵያ ያላችሁም እንደዚህ እንደዚህ ሌሊት ተነስተን እንዲያውም በሌሊቱ ትላላችሁ ብዬ ቆየት ብዬ ነው እንዲያውም ቪዲዮ ያረኩላችሁ ማለት ነው። እና አደራ እላለሁ አደራ። አሁን መብራቱ ሁላ ጠፋ። መንገድ ላይ ያለው ነጋ ማለት ነው። እና አደራችሁን ውዶች እንግዲህ እንዳታሳፍሩኝ።
አደራ እንዴት ተሳፍሩኝ። እኔ ቢያንስ ሊቭ መግባት አለብኝ። ከዛ ማለት ነው ወሬን እየቀነጨልኩ እያዝናናኋችሁ አብረን እንዘልቃለን። እሺ እና መልካም ብያለሁ። ደህና ሁኑ።